አብዛኛው ሰው ቴዲን የሚወደው በፖለቲካ ተሳትፎ ነው፣ የሚጠሉትም በፖለቲካው ተሳትፎ ነው። እኔ ግን ከጅምሩ ጀምሮ የሚገርመኝ ጥበበኝነቱ ነው። ሙዚቃ ህይወቴን ሰምታችሁ፣ ሰባ ደረጃን ሰምታችሁ፣ ውዴን ሰምታችሁ፣ ባልደራሱን ሰምታችሁ፣ ሸመንደፈርን፣ አነኛይቱን፣ ማዘንዲደርን፣ አልሄዳለን፣ በዚህ ጨረቃን ሰምታችሁ ይህ ሁሉ የአንድ ሰው ስራ መሆኑን ለማመን ይቸግራል። ከአልበም አንዴም ሳይሳሳት 5 ማስተርፒስ የሆኑ አልበሞችን መስራት የቻለ ድንቅ ሰው ነው። ብዙ ሰዎች ጥላሁን ገሰሰ 400 ዘፈን መልቀቁን አይተው ከጥላሁን በላይ ዘፋኝ አለ እንዴ ይሏቸዋል። ከጥላሁን 10 ዘፈን ጥቀሱ ብትሏቸው ግን አይጠቅሱላቸውም። በተቃራኒው ቴዲ ግን የሚጠሉት ሳይቀሩ እያንዳንዱ አልበሞችን ጠንቅቀው አገላብጠው ያውቋቸዋል። እያንዳንዱ አልበሞቹ ትርጉማቸውን እሰራላችኋለሁ። በፊት ለፊት አዳምጣችሁ ብቻ የምታገኙት አይደለም። እንደ ሽንኩርት በሌየር ላይ ሌላ ሌየር ያላቸው ጥንቅቅ ያሉና ዘመን የሚሻገሩ ስራዎችን ነው የሰራው። አሁን ላይ ግን ቀጣይ የሚሰራው አልበሙ እንደ በፊቱ 5 አልበሞቹ ይሆናል ብዬ አልጠብቅም። ተአምር ተፈጠረ የምለው ቀጣዩን የቴዲ አፍሮ አልበም ከወደድኩት ነው። እንደ አንድ በቴዲ አፍሮ ላደገ ሰው ይህንን ማለት ከማንም በላይ ያሳምመኛል ባልል ደስ ይለኝ ነበር። ነገር ግን ያለ ምክንያት አይደለም እዚህ ድምዳሜ ላይ የደረስኩት። የተለያዩ ምክንያቶች አሉ። ለአሁን ግን 3 ዋና ዋና ምክንያቶችን ልጥቀስላችሁ። የመጀመሪያው የተራውን ህዝብ አኗኗር ማስታወስ ስለማይችል ነው። ቴዲ መሆን ምን ማለት እንደሆነ የሚያውቅ ሰው የለም። በጣም ራቅ ብሎ ሰገነት ላይ ቁልቁል እያየን ነው የሚኖረው። ቴዲ ከቆመበት ቦታ አንጻር ሁላችንም አጭሮች ነን። ስለ አኗኗራችን በቲቪ አለያም በመጽሐፍ ይሰማ ይሆናል። ይሄ ግን ሞናሊዛን ጎግል ላይ እንደማየት ነው የሚሆንበት። የሰጡትን ብቻ እንጂ የቀለሙ ሽታ የሸራውን ሸካራነት ማወቅ አይችልም። ስለዚህ ስለኛ ቢጽፍ ራሱ ከላይ የዳሰሳ እንጂ ጥልቀት ያለው ነገር አይሆንለትም። የመጨረሻ አልበሙ ላይም የዚህ ችግር ምልክቶች ይታዩ ነበር። ስለ ሰዎች ለመጻፍ ሲቸገር ታዩታላችሁ። ለዛም ሳይሆን አይቀርም ስለ ፍቅር እስከ መቃብር፣ ስለ ቴድሮስ፣ ስለ ኢሬቻ እና ስለ ኢትዮጵያ በአንድ አልበም ውስጥ የዘፈነው። እነዚህ ዘፈኖች ላይ ያሉት ግጥሞች በሙሉ ከመጽሐፍና ከቲቪ የተገኙ እውቀቶች ላይ የተመሰረተ ነው። ሌሎች አልበሞች ላይ ይህን ነገር በዚህ ደረጃ አታገኙትም። ኢትዮጵያ አልበም ላይ የተራው ሰው ስሜት ያለው ማራኬና ታሞልሻል የሚሉት ዘፈኖች ላይ ነው። እነዚህ እርስ በራሳቸው ያላቸው ተመሳሳይነትና አንደኛው ለአመለሰት የተዘፈነ መሆኑን እሱም ራሱ መናገሩ ለምን እውነተኝነት እንደተንጸባረቀባቸው ያስረዳቸዋል። መሬት ላይ ስለሚያውቃቸው ሰዎች የተጻፉ ናቸውና። ስለዚህ ስትሰሟቸው መሬት ላይ ያሉ ወዳጆቻችሁን ያስታውሳቸዋል። ሌሎቹ ስራዎቹ ላይ ግን በፖለቲካ ሽሙጦቹ ትደነቃላችሁ እንጂ ፐርሰናል የሆነ ኮኔክሽን አይሰማችሁም። ሁለተኛው የመሀል ሀገር ፖለቲካ አንገት የደፋበት ጊዜ መሆኑ ነው። አማራም ሳይቀር ጥጉን ይዟል። አንድ እንሆናለን ኤርትራንም እንጨምራታለን እያለ እድሜ ልኩን ሲሰብከን፣ አሁን ግን ትግራይም ማስወጡኝ እያለች በር ላይ ቆማለች። የአዲስ አበባ ሰው በቁሙ ተገንዟል። የሚኮራባቸው ሰፈሮች ሲመነጠሩ፣ ቅርሶቹ ሲፈርሱ እንዳላየ ነው የሚያልፈው። ከቤቱ ሲያስወጡት እንኳን ትንፍሽ አይልም። ቴዲ ይህን የመሀል ሀገር ህዝብ የጀርባ አጥንት እንዲኖረውና በራሱ መቆም እንዲችል ሲያነቃቃና ሲያበረታታ ነው የኖረው። ያንን ሁሉ ጉልበቱን አፍስሶ ግን የሚሆነውን ከመሆን ሊያስቆመው አልቻለም። ለዛም ነው መጨረሻ ላይ የሰራው ዘፈን ብንሄድ አይደርስም ገና ነው እያለ ሳግ በተናነቀው ድምጽ ያቀነቀነው። ሙሉ ወጣትነቱን ተጉዞ ከነአን ላይ መድረስ አልቻለም። በመባረኪያችን ከመንገድ ላይ ቀረን የሚሉት ስንኞች ከዚህ በላይ እንታገላለን ብሎ እንዳልጠበቀ ይነግሯቸዋል። የዘፈኑ መጨረሻ ላይ ያለው ዝም ያለ መስሎ ኢትዮጵያዊነት ማንም አይነካው የተነሳለት የሚለው ግጥም ራሱንም እኛንም ለማጽናናት የተናገረው እንጂ የሚያምንበት አይመስልም። ምክንያቱም ከዛ በኋላ ወደ ጥልቅ ዝምታ እንጂ ወደ ማነቃቃት አልሄደምና። የመሀል ሀገር ፖለቲካ አከርካሪው እንደተሰበረ ያወቁት በዚህ የቴዲ ዘፈን ነበር። ስለዚህ በዚህ ርዕስ ላይ የሚለው አዲስ ነገር ይኖራል ብዬ አላምንም። ሶስተኛ ቴዲ አሁን ላይ መጣር ስላቆመ ነው። ይህንን የምለው ግን በሰውነቱ ብቻ ነው። የመጨረሻ ጊዜ ኮንሰርቱን ገብቼ ሳይ በጣም ወፍሮ መተንፈስ እያቃተው ነበር። ይህ ደግሞ የድብርትና የተስፋ መቁረጥ ምልክት እንጂ የስንፍና አይመስለኝም። እንደ አንድ የቴዲ አፍሮን ፎቶ ቤቱ በትልቁ አሰርቶ እንደሰቀለ አድናቂው አዲስ አልበም ለመልቀቅ ሲል ሌጋሲው እንዲያበላሽ አልፈልግም። ማድረግ ያለበትም ሁሉ አድርጓል። መስጠት የሚችለውን ሁሉ ሰጥቷል። ጀግና የሚፈተነው አንዴ ነው። እሱ ግን 5 ያሳክቶታል። ስለዚህ ለማንም ብቃቱን ማሳየት አይጠበቅበትም። እረፍት ወስዶ ተረጋግቶ ራሱን አነሳስቶ እኛንም የሚያነሳሳ ሙዚቃ እንዲሰራ ተስፋ አደርጋለሁ። ያን ከማድረጉ በፊት አሁን ባለበት ሁኔታ አልበም ከለቀቀ ግን የለመድነውን አይነት የቴዲ አልበም ይሆናል ብዬ አልጠብቅም።